እስካሁን የለመድንበት ቃል ክፍል አንድ ሀሳብ እናወራለን። ጌታ ይባላል። እንግዲህ አንድ ነገር በዚህ መጽሐፍ ውስጥ ከመግባት በፊት እናገራለሁና እግዚአብሔር አንድን ሰው ሲፈጥር ወይም በዚች ምድር እግዚአብሔር መጀመሪያ ባዶ የነበረው ዓለምን ወደ ነበረበት መሆን ወደሚችልበት ማፍራት ማብቀል ለሰው ልጆች የሚጠቅሙ ነገር ወደ ማምጣት ወደምትችልበት ዓለም እግዚአብሔር ይችን ዓለም ፈጥሮ ሲያመጣ ባዶ ነበረች ነው የሚለው። በዚች ባዶ በሆነች ዓለም ላይ እግዚአብሔር የሰውን ልጅ ሲያመጣ ሰው ልጅ በምድር ላይ እግዚአብሔር አምላክ በምድር የሚኖርበትን ሕይወት ዘመን እስኪጨርስ ሶስት አይነት ኃላፊነት ለሰው ልጅ ሰጥቶታል። ይህ ሶስት አይነት ስልጣን በሰው ሕይወት ውስጥ እጅግ ቻሌንጅ ናቸው። ሰው እስትንፋሱን እስካለ ድረስ በዚህ በሶስቱ ነገር ውስጥ ይዋከባል። በጣም ዋጋ ይከፍላል። እጅግ በጣም ከባድ አቅም የሚከለክል በቃ የሰዎችን እርዳታ የሚያስፈልግ ኃላፊነትን ሁሉ የሚያስረሳ ከባባድ የሚባሉ ቻሌንጆችን ያልፋል። ጌታ ይባላል። ስለዚህ እናንተ መወለዳችሁ ከአንድ ወንድ ከአንድ ሴት ሊሆን ይችላል። ከአንድ ወንድ ከአንድ ሴት ስትወለዱ በተወሰነ ዘመን ወይም በተወሰነ ዓመታት በእናትና በአባት ጉያ ውስጥ አድገን እንሆን እንችላለን። ከዛ በኋላ ሰው ልጅ አእምሮ ውስጥ እግዚአብሔር ከሰጠው ኃላፊነት አንዱ የተሰማ ይመጣል። ያ ምንድነው? መኖር የሚባለው ነገር ሰው ራሱን መቻል፣ መኖር፣ መብላት፣ መስራት የሚባሉ ነገሮች በአንድ ሰው ሕይወት ውስጥ አዳፍት ያደረጉ የራሱ የሆኑ መንገድ እንደሆነ የተናገረ ያን ጋር ያለው ጌታ ይባላል። ሰው በዚህ ውስጥ የሚከፍለው ዋጋ አለ። በዚህ ውስጥ የሚከፍለው ትልልቅ የሚባል እነዚህ ሁሉ የቴሪያ ድረሶች አንድ ነገር ሲሆን በጣም ከባድ ለምን መልካም ነው። ኢየሱስ ጌታ ነው። አሜን። ጌታ ይባረክ። አሜን። ዮሐንስ ወንጌል ምዕራፍ 4 ላይ እናገርና እዚህ ቦታ ላይ አንደኛ የኢየሱስ ጊዜ፣ ሁለተኛ የሰዎች ጊዜ፣ ሶስተኛ የሰው ልጅ የለውጥ ሰዓት። እንግዲህ የሰው ልጅ ጊዜ በነበረበት ጊዜ ከሰው ልጅ የተፈጠረ ኢየሱስ በአይሁድ ከተማ ላይ የመጀመሪያ የልጅነት አገልግሎት ሲጀምር ያጋጠመው ቻሌንጅ አለ። ከእግዚአብሔር ዘንድ ተልኮ ከመጣበት ጊዜ በኋላ ኢየሱስ በምድር ካከናወን ዘንድ ከተገባቸው ነገር አንዱ ደቀ መዛሙርትን ማብዛት ነበር። ደቀ መዛሙርት ሲበዛ ደግሞ አንድ አይሁድ ቤት ውስጥ የተደረገ በጣም በኢየሱስ ክርስቶስ ሊነካ የማይቻል ስርዓት አለ። ይህ ስርዓት በነካ ጊዜ ገና በልጅነቱ ኢየሱስ የሚከሰስበት ኃይል ነው። በዚህ መጽሐፍ ላይ ቢካው ከፍ ብለን ማለት ነው ዮሐንስ ወንጌል ምዕራፍ 4 ወደ ላይ ከፍ ብላችሁ ስታዩ ኢየሱስ ክርስቶስ በዚህ ስፍራ ላይ አገልግሎት የጀመረበት እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋልን ያጠምቃልን ማለት ፈሪሳውያን እንደሰሙ ጌታ በጠየቀው ጊዜ ይሁዳ ትቶ ወደ ገሊላ ደግሞ ሄደ። ዳሩ ወይ ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያ ላሉት ግድ ሆነበት። የመጀመሪያው እዚህ ቦታ ላይ ኢየሱስ ክርስቶስ ከመምጣቱ በፊት በሰው ልጆች አስተዳደር ውስጥ ያለች የእግዚአብሔር መንግስት ነበረች። እቺ መንግስት ምንድነው የሚያደርጉት? የጥምቀት ፕሮግራም ወይም ሰዎችን የሚያጠምቁበት ስርዓት እየተለየ ነው። ግን ኢየሱስ ክርስቶስ ከመጣ በኋላ የሰው ልጅ የመጠመቁ ባህል ደግሞ የተለየ ነው። ከዚህ የተነሳ ምክንያት የሚፈልጉ ሰዎች በዛ ቦታ እንዳሉ መጽሐፍ ቅዱስ ይናገራል። ከዚህ ኢየሱስ ክርስቶስ ከማድረጉ በፊት የጥምቀትን ስርዓት የንስሐን ስብከት የሰበከ ማን ነበረ? ዮሐንስ ነበረ። እና በዮሐንስ እየተናገሩ ባሉበት ጊዜ በአይሁድ ላይ ንጉሥ ተወልዷል፣ ጌታ መጥቷል የሚባል ወሬ የአይሁዳን ነገሥታት የአይሁዳን አለቆችንና ገዢዎችን የመቅደሱ ኃላፊዎችን በሚያስፈጣበት ጊዜ ሌሎች ሰዎች ወሬ ሲያወሩ በቤተ መቅደስ አለቆች ዘንድ ኢየሱስ ክርስቶስ የጥምቀት ፕሮግራም ያካሂዳል የሚለው ወሬ ሲሰማ አይሁዳን ዘንድ መፈለግ ሲጀምር ኢየሱስ ወደ አንድ ከተማ
እያለፈ ነበር። ኢየሱስ ክርስቶስ በዚህ ስፍራ እያለፈ ያለ ምን እንደተፈጠረ ይውልሽ አላት። በሰማርያ ላሉት ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ስካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደግሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያም አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱም ምግብ ሊገዙ ወደ ከተማ ሄደው ነበረና፣ ስለዚህ ሳምራዊት አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከሚሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሰማርያ ጋር አይተባበሩም ነበረና። ኢየሱስ ጌታ። እቺ ሴት ለዛች አገር የማምለት ወይም የወንጌል በር ናት። በሰማርያ ከተማ ላይ ትልቅ የወንጌል ተልእኮ እንዲነገር ትልቅ ስራ የሰራችው ሴት ናት። የሴቷ ሕይወት ወይም ከማህበረሰቧ ጋር የነበራት ግንኙነት እጅግ የተበላሸ ሴት ናት። ይህንን ትልቅ ተልእኮ ተናግራ ታሰማለች። ሰውን ወደዚህ ወደ እውነተኛው ሕይወት ምንጭ ሆነው ክርስቶስ ተሰበስባለች ተብሎ ብትገመት ሴት አይደለችም። ኢየሱስ ጌታ ነው። ስለዚህ ይሄ ቦታ በጣም ደስ ብሎኛልና በነብዩት እኔ በዚህች ሴት ሕይወት ላይ ነው 3 ታሪክ እናገረው እና እቺ ሴት ተወልዳ ካደገችበት በኋላ ከቤተሰብ ወይም ካደገችበት ወይም ከተወለደችበት ቤተሰብ ራሷን ወደምትችልበት ስራ አቅጣጫ ስትመጣ አንደኛ ኑሮ እጅግ በጣም የከበደባት ሴት ናት። በጣም የከበደባት ሴት ናት። ኑሮ ከመክበዱ የተነሳ ሊሰራ የማይገባው ስራ የምታከናውን ሴት ናት። ከዚህ ከማይገባው ከስራው አሰራር የተነሳ በመንደር ባለችበት በዛ ህዝብ መካከል የማትጎደል ሴት ናት። ኑሮ በመደበቅ የሚታለል ሴት ናት። ሰው በማይወጣበት ሰዓት ብቻ ወደ ውጭ የምትወጣ ሴት ናት። ውሃው ልትቀዳ እንኳን ያለችበት ሰዓት በአንግል የማይገባ ሰዓት ነው። አይሁዳን በዛን ሰዓት ወደ ውጭ የማይወጡበት ሰዓት ነው። አይሁድ ወደ ወንዝ የማይሄዱበት ሰዓት ነው። ሰዎች ሊጠቀሙበት የማይፈልጉበት ሰዓት ነው የተጠቀመችው። ኢየሱስ ጌታ ነው። እቺ ሴት የተጠቀመችበት ሰዓት ከባድ ሰዓት ነው። ኢየሱስም ወደ ሴቷ የመጣበት ጊዜ በጣም እጅግ ከባድ የነበረበት ሰዓት ነው። ኢየሱስ ጌታ ነው። በዚህ ሌሊት ውስጥ የአንድ ሰው ሕይወት ውስጥ በጣም ከባድ እጅግ የላቀ ክስተት ውስጥ ያላችሁ ካላችሁ ኢየሱስ በዛ ሰዓት ይመጣል። እኔ ደስ የሚለኝ ኢየሱስ እችን ሴት ሊያገኛት መጣው ሰዓት ነው። በጣም የሚገርማችሁ ሴትቷ በሰው መካከል የሚኖርባት ሕይወት የከበደባት ሴት ናት። የሰው ፊት ማየት ያሳፈራት ሴት ናት። የሰው ፊት ማየት በማትፈልግበት ሰዓት የምትወጣ ሴት ናት። ምሽት እያቀያየረች የ5 ወንዶች ልጅ ናት። ሕይወቷን የምትመራው በዚህ ነው። ከዚህ የተነሳ በማህበረሰቡ መካከል እጅግ በጣም መኖር የከበደባት ሴት ናት። እግዚአብሔር በማህበረሰቡ መካከል ስታልፉ የተሰጣቸው ኃላፊነት አለ። በዚህ መካከል ስትታዩ ኃላፊነታቸውን የሚያጎድል ውጊያ አላችሁ ማለት ነው። ይህንን አስተዳደር እንዳትመሩ በቤተሰብ ወይም በህብረተሰብ መካከል ያላችሁበት አካባቢ ካለው ሰው ጋር ያላችሁን ግንኙነት ለማበላሸት የሚነሳ ጦርነት ማለት ነው። አብዛኛው ሰው ከዚህ የተነሳ አገር ይቀይራል። አብዛኛው ሰው ከዚህ የተነሳ መንደር ይቀይራል። ያው ነው መንደር እንዲቀይረው እንጂ ኃላፊነቱ ይቀጥላል። እቺ ሴት በዛ ምድር በሰማርያ ከተማ ላይ ከሰዎች ጋር የምትኖርበት አቅጣጫው እጅግ በጣም የከፈለባት ሴት ናት። ግን ኢየሱስ ሊያድናት በማያስፈልጋት ሰዓት መጣ። የኢየሱስ አመጣጥ አስገራሚ ነው። በዚህ በከበደባት ሰዓት ጌታ አገኛት። ንግግራቸው ግን አይሁድ ከሰማርያውያን ሰዎች ጋር ምንም ጥምረት የለም። አንተ የአይሁድ ሰው ነህ፣ እኔ ሰማራዊት ሴት ነኝ። ምን አይነት ጉድ ነው? እንዴት ከኔ
መጠጥ ትጠይቃለህ ነው ያለችው። የሚገርማችሁ ነገር ኢየሱስ ክርስቶስ ከነበረበት ቻሌንጅ የተነሳ በዛ ምድር ሊያደርግ ያለው ነገር እንዳያደርግ ባገኙት ጊዜ ለሚሰሩት ወይም የሚያደርጉት ነገር ስለነበራቸው ኢየሱስ አካባቢውን ለቆ የወጣበት ያለ ሰዓት ነው። ኢየሱስ ጌታ ነው። ግን ረጅም መንገድ ከመጓዙ የተነሳ ኢየሱስ ክርስቶስ ደከመላ። እቺ ቦታ ደግሞ የሚገርማችሁ ነገር ከአብርሃም ከይስሐቅ ከያዕቆብ የተመጣባት አካባቢ ናት። በሁለቱ ከተሞች መካከል የተፈጠረ አንድ ነገር አለ። እዚሁ ከተማ አካባቢ ላይ በሁለቱ መንደሮች አካባቢ ላይ አንድ የተቆፈረ ጉድጓድ አለ፣ መስገጃ አለ። ያዕቆብ ለልጁ ለዮሴፍ መጠጥ እንዲሆንለት ዘንድ ከብቶቹ እንዲጠጡ እሱም እንዳይጠማ አካባቢው የሚሄድ ወይም የሚያልፍ ለከብቶቹም ለራሱ ለልጆቹ ምንጭ አለመኖር የተነሳ እጅግ በጣም ዋጋ የሚያስከፍል ጥልቀት ያለው መቅጃው በጣም ረጅም ጉድጓድ ውስጥ መግባት የሚችል ጉድጓድ ውስጥ ቆፍሮ ምንጭ አግኝቶታል። ይሄ ምንጭ የሚገርማችሁ ነገር ያዕቆብ የጠጣበት ምንጭ ነው። ልጆቹም የጠጡበት፣ ከብቶቹም የጠጡበት ምንጭ ነው። ከዛ በኋላ ሰዎች የያዕቆብ ምንጭ ጉድጓድ አጠገብ ወይም በዛ ተራራ አካባቢ ላይ ሁል ጊዜ በየዓመቱ ስደት ያደርጋሉ። ኢየሱስ ጌታ ነው። በቃ ከሴቷ ጋር የነበረውን የጌታ ንግግር ይዩት። ይህንን ጉድጓድ ከሰጠልን ከአባታችን ከያዕቆብ ትበልጣለህ ነው ያለችው። በዚህ ጉድጓድ ውስጥ ከነበረው ውሃ ያዕቆብም ጠጥቷል፣ ልጆቹም ጠጥቷል፣ ከብቶቹም ጠጥቷል። እኛም ይኸው ደርሰናል። አንተ ግን ከዚህ ምንጭ ትበልጣለህ። ያዕቆብ ከሰጠን ከዚህ ጉድጓድ ትበልጣለህ። እንደገና ደግሞ ያዕቆብ ባዘጋጀልን በዚሁ ተራራ ላይ እንሰግዳለናል። የሶስት ሰዎች በዚህኛውም ተራራም ይሁን በኢየሩሳሌም ይሁን ምን የማያደርጉበት የማይሰግዱበት ምን ይመጣል? ዘመን ይመጣል። ማን ብቻ የሚመለክበት? እግዚአብሔር ብቻ የሚመለክበት። ምን ሲሆን በሰው ልጆች መካከል የነበረው ጨለማው ኃይል ሲመታ፣ የጨለማው መጋረጃ ሲቀደድ፣ ሰው እውነተኛው መገለጥ ወደ ሕይወቱ ሲመጣ በእውነትና በመንፈስ ማን ያመልካል? እግዚአብሔር። ከዛ ይሄ ጊዜ ይመጣል አለ ኢየሱስ ጌታ ነው። ይሄ ጊዜ ይመጣል። ስጋናል እንግዲህ ያዕቆብ ከሰጣችሁ ከዚህ ጉድጓድ እናንተ ጠጥታችኋል። ይህን ጉድጓድ ምንጭ የቀዳ ወይም ከዚህ ውሃ የጠጣ ምን ይሆናል? ይጠማል። ከዛስ እኔ ከምሰጠው የሚጠጣ ምን አይሆንም? አይጠማም። ምን አደርጋለሁ? የሕይወትን ውሃ ምንጭ በውስጡ አፈጥቃለሁ። ሃሌሉያ! ኢየሱስ ክርስቶስ የምን ምንጭ ነው? የሕይወት ውሃ ምንጭ ነው። ለዚህ እኮ ነው አይ ውስጣችሁ ላይ የዓለማዊነት ጥማት ስሜት የማይሰማችሁ የጠጣችሁት ምንጭ ኢየሱስ ስለሆነ እኮ ነው። እቺ ሴት ረጅም ዘመን በሕይወቷ ላይ የነበረው የጥማት የኑሮ ችግሮች የህብረተሰብ ችግር በሕይወቷ ላይ እየተፈራረቀ የተጎዳች ሴት ናት። አሁን ንግግር ስትጀምር ሕይወቷ ላይ የሆነ ነገር እየተፈጠረ መጣ። አሁንም ጥያቄ ጠየቀችው። ጌታ ሆይ ችግሯን እኮ አብዛኛውን ጊዜ ሰዎች ምን ይፈልጋሉ መሰለህ? ችግራቸው ተነክቶ ያለ ችግር ነው ይፈልጋሉ። አይደለም እንዴ? ሁላችን በችግራችን ከተለወጠ ችግር ነው ብለን የምናስባቸውን ሐሳብ ከተለወጠ ችግር ከሌለ ምን አይነት የሚጠይቀን ጥያቄ አይኖርም ማለት ነው። እቺ ሴት ውሃው ላይ ልትመጣበት ሰዓት ራሱ አስፈሪ ነው። እየፈራች ነው የምትመጣው። ወደዚህም እያየች ነው የምትመጣው። በአይሁድና በሰማርያ መካከል ግጭት አለ። አይሁዳውያን እንኳን ቢከለክሏ በምትኖርባት በሰማርያው ሰዎች መካከል የተጠቃች ሴት ናት። በምን በምታደርገው ነገር ኑሯን ለማሸነፍ ወይም ለመኖር ብላ በምትሰራው ስራ የምትጣላ ሴት ናት። ኑሮ እጅግ ከባድ ነው። እግዚአብሔር ነው ሰጠን ኑሮ እንድንመራት። ኃላፊነት ነው። ኑሮ እንድትመራ እግዚአብሔር የሰጠን ኃላፊነት ነው። ብታጎድሎ የኑሮ ኃላፊነት ብታጎድሎ ወይም ለኑሮ ያለህን አስተሳሰብ ብታበላሸው እጅግ በጣም የፍራን የተሸነፈ ወይም የተጎዳ ወይም ኃላፊነት ሊሰማበት በማይችልበት አካባቢ ነው የምትኖረው። እቺ ሴት ይሄ ገጥሟታል። እግዚአብሔር የሰጣትን የኑሮ መንገድ ለማስተዳደር ከብዷታል። አሁን የምትኖርባት ሕይወት እጅግ በጣም ባለችበት ሰፈር ደግሞ ማንም ሊያያት በሚፈልገው መንገድ ነው የምትሰራው። ከዚህ የተነሳ የሚያያት በምትኖርባት አካባቢ ላይ የምታየው ሰው ሁሉ ይጠላታል። ይሄ የገጠማት ሴት ናት። ከዛ በኋላ እንደዛ አለች፣ ጌታ ሆይ
እውነት ዳግም ወደዚህ ውሃ መልቼ እንዳልቀዳ ታደርገኛለህ አለችው። እንግዲህ አላት ይህንን እንዳደርግልሽ ከፈለግሽ ሃሌሉያ አሜን። አቤት ኢየሱስ ክብር አሜን። ይጨመራል ኢየሱስ የሚያድነው ይህን እንዳደርግሽ ከፈለግሽ አለ ሂጂና ባርሺ ጥሪያትሽ ደነገጠች። አይ እኔም የለኝ አለኝ አራምስቶቹ ምን ናቸው? ኢየሱስ ሴት እውነተኛ መሆኗን ተረዳ። ከምታደርጋቸው ከኑሮ ችግር ለማሸነፍ ከምታደርጋቸው በደል ይልቅ ያመነችበትን እምነት ኢየሱስ አደነቀ። እውነቱን ተናግረሻል። ኢየሱስ ጌታ አሜን። ምን ተናግረሻል? እውነቱን ተናግረሻል። ነገር ግን አለሽ ምን አለሽ? 5 ባሎች አለሽ። ተፈከረች። እውነቱን አንተ ነቢይ ነህ። አሁን አለች 5ቱ ባል አይደለም ከተማውን ልጠራ ነው የሄደችው። በጌታ በኢየሱስም ካለንበት ከጭንቀት መምራት ኃላፊነት ከተሰምቶ ከተጎደልበት ወጥተን ለብዙ ሰዎች ላንተ የምንሆንበት ኃይል ይውረድልን። አሜን። አሁን ባሎቹ አለን ለመጥራት ሄደችው። እውነቱን የተናገረላትን ጌታ ኑልኛል። ቅድም እየፈራች ነው ወደ ወንዝ ሄደችው። አሁን በብራት አለ መጣላቸዋል። ከለውጥ በኋላ መጣው ህይወት የተለየ ነው። አሜን። በደንብ ተረዱ። ከለውጥ በኋላ ያላችሁት ንግግር ይለያል። ከለውጥ በኋላ የምታቀርቡት ለእግዚአብሔር የምትናገሩት ሀሳብ ይለያል። ሰው ሲለወጥ ሀሳቡ ይለወጣል። ሲለወጥ በልብ ውስጥ ያለው ጥያቄ ይለወጣል። ሰው ሲለወጥ የአእምሮ ጥያቄ ሁሉ ይለወጣል። አስተሳሰብ፣ አመለካከት ሁሉ ይለወጣል። ቅድም ለማየት የፈራቸውን ሰው አሁን ለመናገር አልፈራችም። ምን መጥቶታል? የሆነ ለውጥ ወጥቆባት ቅድም ወደዚህ ውሃ ስትመጣ ሰፈሩ የፈራች ነው የመጣችው። አሁን ግን ስትናገር የፈራች አይደለችም የተናገረችው። ኢየሱስ ጌታ ነው። አንድም ቀን ከዚህ ቀን በፊት ስለ ጉዷ ወይም ስለምታደርጓት ነገር አወጣታለሁ። አሁን ከነካሽ በኋላ ጉድ ነበረኝ ነገረኛለች። የማላወራው ነበረ እንዲያወራ ተናገረኝ። እናስ ይህንን የኔን ጉድ የነገረኝን ጌታ ኑና እዩልኝ ስትል ለጋ ረፍት የተቀመጠው ጌታ ስንት ቀን ቆየዛ? 2 ቀን መጽሐፍ ነው። 2 ቀን ሙሉ ይሄ ማለት ነው። እስቲ እንያ ብሎ ሰዎቹ ግር ብሎ መጥቶ ተከትሏል። የት ነበር የተቀመጠው? መቀመጫውን ፈልጎ ሲመጡ አገኙት። ደቀ መዛሙርት ይቅርታ ወደዛኛው ወደ ሲከተናባል ደቀ መዛሙርት ራሱ ተደነባለ ብለው ምግቡን ሲያመጡ እንኳን አልበላም። መጀመሪያ ደቀ መዛሙርት ሆነ የተቀመጠው ሪቦት አሁን አለ እባክህ ብላስ እስ በራስ የሆነ ሰው እንኳን መጥቷል ስም የኢየሱስ ሥራ ምን መስል ነበር? የተላከለትን የአባቱን ፍቃድ በፈጸም ነበር። አሁን ምን ተገናኘ በቃ ጠገበ። እነሱ ያመጡትን ምግብ ለመብላት ጊዜ የለውም ጌታ። እባክህ ብላ ሲሉ እምቢ አላቸው። የመጡትን የአባቱን ድምፅ ሊሰሙ የተላከለትን ተልእኮ መንገድ ሊያውቁ የመጡትን ሰዎች መያዝ ስላለባቸው በንግግሩ ምንም ነገር አላወሩበትም። ሁሉም ሰማያል። ሁሉም ሰማ። ሊሆንበት ወይም በዚህ አይነት ሁኔታ ሊነገርበት በዛ ሰማሪያ ከተማ ወይም በአይሁድና በሰማሪያ ከተማ መካከል እንዲህ አይነት ነገር ሊደረግበት በማይገባበት ስፍራ ላይ ኢየሱስ በእንዲህ አይነት ንግግር ሲናገር ማንም አፉን ከፍቶ ስለምን እነዚህ ነገር ታደርጋለህ ያወራል። ግን ሰዓቱ እየመሸ ሲመጣ ምናለው ራሳቸው ጋር እንዲቆይ ለመኑ ይችላል። ኢየሱስ ጌታ ነው። ኢየሱስም ከነሱ ጋር ለማሳለፍ ፈቀደ። ስንት ቀን አሳለፈ? 2 ቀን ሙሉ እዛ ከተማ አሳለፈ። ይመለስ። የዚህች ሴት ህይወት መንገድ ሲታዩት የነበረባትን የመጀመሪያውን የህይወት ታሪክ ሊቀይር የመጣው ጌታ በዛችኛው ከተማ እንዳል ግድ ሆነባት። ዋናው መንገድ የዚህች ሴት ህይወት ታሪክ የሴቷን ህይወት ታሪክ ደግሞ ሲታጠኑ በከተማይቱ በሁለቱ አገራት ያለውን ግጭት እግዚአብሔር በሴቷ መንገድ ሊያገኛት ወደደበት ከተማ ናት። ከዛስ
ጌታ የሚያደርገውን ነገር ሰምቶ ያመኑት የተቀበሉት ሰው ቁጥር እጅግ ከፍ ያለ ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ እቺ ሴት አሁን ምን ሆኖባታል? በኑሮ የምታያቷን የስቃይ ጊዜ ከዛች ቀን ጀምሮ አበቃላት። በፍርሃት የምትኖርበት ህይወት ከዛ በኋላ እንደዚህ ሆነች ተብሎ አልተጻፈም። ጌታ ይባረክ። ስለዚህ በሁለተኛ መንገድ ሰው ልጅ እግዚአብሔር ከሰጠው ኃላፊነት የሚከብደው ምንድነው? መንፈሳዊ ወይም የህይወት አቅጣጫ ነው። ሰው ህይወቱን መምራት ያቀተያል። ይህንን ህይወት እግዚአብሔር ለአንድ ሰው እስትንፋስ አድርጎ ሰጥቶታል። ሲፈቅድበት በዛ ሰው ውስጥ ኃላፊነት የሚባለው ስሜት አቀላቅሎ ነው የፈጠረው። ህይወት የምትፈልገው ጥያቄ አለ ሰው ልጅ ሁሉ። ሰው የህይወትን ፍላጎት ወይም ህይወት የምትጠይቀው ጥያቄ ማሟላት ይከብደዋል። ከዚህ የተነሳ ሰው ህይወቱ የሚጠይቀውን ነገር ማሟላት ስለማይፈልግ በምን ይዳፈናል መሰል? በተለያየ አይነት ነገር የህይወት አቅጣጫውን ያዳፍናል። እግዚአብሔር ስም የተባረከ ይሁን። በደም ተረኒ ህይወት እግዚአብሔር ከሰጣት ኃላፊነት ዘንበል ካለች እስከ መጨረሻ ማጠቃለያ ቀኗ ድረስ በስቃይ ነው የምትኖረው። በስቃይ ነው የምትኖረው። ስጋ የህይወትን ፍላጎት አደገኛ ጦርነት ያደርጋባታል። ስጋ ህይወት የምትፈልግበትን አቅጣጫ ይዛ እንዳትቀጥል ይከለክላታል። ከዚህ የተነሳ አንድ ቀን ስለምትጨርስ ዘመኗ እስከዛ ድረስ የትግል ዘመን ይሆንባታል። የሚያስጠላ ይሆንባታል። የሚያማርር ይሆንባታል። ይጋጫሉ። እግዚአብሔር የሰጠውን ኃላፊነት ስላላገኘች፣ እግዚአብሔር የሰጠውን መንገድ ስላላገኘች ትቸገራለች። ምንድነው የህይወት መንገድ? መጽሐፍ ቅዱስ ህይወታችን ትክክለኛ ግንድ ጋር ማጣበቅ እንዳለብን ይናገራል። ትክክለኛ ቦታ ላይ ማስቀመጥ እንዳለብን ይናገራል። ከዚህ ውጭ እንደማንችል ጭምር ያወራናል። ህይወት ትክክለኛ መሪዋ ካላገኘች የምትመራው በሌላኛው መሪ ከሆነ ዘመኗ ሁሉ የጭንቅ ነው የሚሆንባት። አትደሰቱ፣ ሳቅ አታገኙ፣ ፈገግታ አይኖራትም። ሁሌ እንደተጠመች፣ ሁሌ እንደተራበች፣ መንገዷን በመፈለግ እንደተቸገረች ትቀጥላለች። በደም ተረዱ። ስለዚህ ከምትፈልጋት ፍቅር ጋር መገናኘት አትችልም። እውነተኛውን ነገር መካፈል አትችልም። የህይወት መንገድ በጣም ቀጭን፣ በጣም ጥያቄ ያለበት ነው። ወደዛ ለመምጣት የምትከፍለው ዋጋ አለ። የህይወት መንገድ ማለት ኢየሱስ ክርስቶስ ነው። ስለዚህ ለምንድን ነው ያለው ጌታ? እኔ የወይን ግንድ ነኝ፣ እናንተ ምኖች ናችሁ? ቅርንጫፎች ናችሁ። ህይወት በዛ ግንድ ላይ ተጣምቃ መኖር ካልቻለች የደረቀ ገለባ ናት፣ ባዶ ናት። ምን አይሰማትም፣ ምስጋና የላትም፣ ከማጎሪያም አትወጣም፣ ከጭንቀት አታልፍም። ስለዚህ ህይወታችን ሁሉ ጊዜ ከጌታ ጋር የተጣበቀች መሆን አለበት። የመጨረሻው ሐሳብ ሲያጠቃልላችሁ ሰው ጋር መኖር ነው፣ ኃላፊነት ነው። አንተ ከሰው ጋር በፍቅር እንድትኖር እግዚአብሔር የሰጠህ ኃላፊነት። ብታጎቱ ተጠያቂ አንተ ነህ። እግዚአብሔር አይጠይቅበትም፣ ሰይጣን አይጠይቅም። ተሳዳቢ እንደፈለክ የምትሆን ከሆነ እግዚአብሔር አይጠይቅበትም። ከሰው ጋር የምትኖርበት ኑሮ ወይም ከሰው ጋር አብረህ የምታልፍበት አካባቢ ኃላፊነት ተሰጥቷል። ስለዚህ ይህንን ነገር እንደዛ ነው የምትመራ። መጽሐፍ ቅዱስ ትልቁ መሰሶ ያደረገው ፍቅር ብሎ ከሰው ጋር የመኖር መንገድ ምንድን ነው? ሰይጣን እጅግ የታገለ ያለው የትኛውን ነው? ይሄኛው መንገድ ነው። ይሄኛው ምሰሶ ነው ማፍረስ የሚፈልገው። ስለዚህ መጽሐፍ ቅዱሳችን ከሰው ጋር ያለህን ህብረት ወይም ከሰው ጋር የምታልፍበትን መንገድ በጣም ጠንካራ የምታደርገው በምንድን ነው? በፍቅር ነው። በሌላ ነገር ማለት ስለዚህ ፍቅር ሳይኖረን የፈለገው ነገር ሆን ብንለው እንደሚጮህ ጽናጽል ነው ይላል መጽሐፍ ቅዱሳችን አንደኛ ቆሮንቶስ መልእክት ላይ። ስለዚህ ፍቅር በዚህች ምድር የተሰጠንን ኃላፊነት ከሰዎች ጋር ያለንን ግንኙነት በጣም የምናሰፋበት እጅግ በጣም ትልቅ የምናደርግበት ብዙ ሰዎችን ወደ እግዚአብሔር መንግስት የምናመጣበት ከተሰጠን ኃላፊነት አንዱ በፍቅር ባለንበት አካባቢ ሰዎች ጋር መኖር ነው። ይሄ
ለአንድ ሰው የተሰጠ ኃላፊነት ነው። ይሄ በእኛ ውስጥ እንዴት ነው? በእኔ ውስጥ እንዴት ነው? አንዳንድ ጊዜ ወዳጅነታችን ያመኑ ሰዎች ብቻ ይሆናሉ። ጓደኛ የምናደርጋቸው የሚያምኑትን ሰዎች በፊት እንደው የምናደርጋቸው ሰዎችን ተዋለን። ለምን? የት በመንገድ ይክለወጥ ሰው ጌታ ኢየሱስ ክርስቶስ በጣም የሚታዩበት በመጽሐፍ ቅዱስ እውነቱ ላይ ከዳኑ ወይ ከተፈወሱ ሰዎች ይልቅ አብዛኛው ካልዳኑ በጣም ይመን እንደሚመስል ሰዎች ጋር ያደርጋል። ሰዎች ደግሞ በጣም የለበሱ ጥሩ ነገር ያላቸው ሰዎች ጓደኛ ማድረግ ይፈልጋሉ። ኢየሱስን ሁሉ ጊዜ ሲያዩት ኢየሱስ የሚውልበት ውሎ ያስጠላቸዋል። አንተ ግን ስናየው ንግግር የንጉሥ ንግግር ነው። ውሎዬ ግን ከደካሞች ላይ ባዳሳ ከማሩ አንተ ግን በአይን መካከል የከበርን ሰው ነህ። ግን አንተ ጋር መዋል ስንፈልግ አንተ የምትውለው በቃ ደካማ ድሃ የተራቡ ሰዎች ጋር መልስም ስሙት። ሐኪም ቤት የሚሄደው የትኛው ሰው ነው አላቸው። የታመመ ነው አለ። ስለዚህ እናንተ የዳናችሁ ስለሆነ እነዚህ የታመሙት ምን መሆን አለባቸው? መዳን አለባቸው። ጊዜ ኢየሱስ ጓደኝነቱ ሰፈሩ፣ መንደሩ የወደቁ ሰዎች፣ የሳቱ ሰዎች፣ መዳን የሚያስፈልጉ ሰዎች፣ መለወጥ የሚፈልጉ ሰዎች ናቸው ኢየሱስ ጓደኞች። የዳኑ ሰዎች አይደሉም። ደቀ መዛሙርት የሆኑ ሰዎች አይደሉም። እንደውም ሲያስከትላችሁ ከደቀ መዛሙርቱ ጥቂት ሰዎች ናቸው የሚከተሉት። ከ12 ደቀ መዛሙርት በላይ የለም። ሌሎች ሰዎች የግድ ኢየሱስ የሄደበትን መንገድ እየፈለጉ የሄዱት ናቸው እንጂ ኑ ብሎ ኢየሱስ ያስከትላቸው ሰዎች አይደለም። ንግግሩ ሰምቶ የማረጋቸው ሰው ኢየሱስ ድለበ ከሰሙ ሰዎች ይልቅ ባሰቡ ሰዎች ጋር ነው ማለት ነው። እኛ እስከማን ጋር ነው ታዲያ? ከማን ጋር ትውላላችሁ? ያንተ ጓደኛ እነማን ናቸው? ያንዳንዱ ቀን ውሏችሁ በየትኛው አይነት መካናችሁ ሰዎች ጋር ታሳልፋላችሁ? ወለዘም አንተ አብዛኛው አይዛብ ሰው ጋር ስትስታም አንተ እኮ የዛብ የሚመድ ያደርግ ነው ነው እስከነ ያልሰ አብዛኛው አይዛብ ሰዎች ጋር ጓደኛ የምታረግ ከሆነ በጣም ከባባን መጥፎ ነገር የሚያደርጉት ሰዎች ጋር አንተ አብረህ ብትውል ከሆነ ሌሎች ክርስቲያን ወንድሞች ነው ምን ይላል? አንተ እኮ ከአይዛብ ጋር ነው እንደምትውል የእነሱን ልምምድ ያደረግክ ነው ይላል። ይሄ የትኛው ዘመን ነው? በእኛ ዘመን በጣም እጅግ ከፍተኛ ጦርነት እዚህ ውስጥ ነው። ሰው ጋር አብሮ ማለት የሚባለው ኃላፊነት እጅግ አደገኛ ተጽዕኖ አለበት። ተጽዕኖን ሁሉ እንዴት እናደርገው? ጌታ ኢየሱስ ክርስቶስ በሄደበት መንገድ በመሄድ ይሄኛውን አስተዳዳሪ ዘርቦችን በጠንካራ መንግስት መስርተነው በጠንካራ መሰረት አስረነው ልንመራው ይገባል። የእግዚአብሔር መንግስት ለዘላለም የተባረከ ይሁን። ስለዚህ በዚህ በሶስቱ ነገር ውስጥ አንድ ሰው በሕይወት ዘመኑ ይቸገራል። ሶስት ነገር እግዚአብሔር ሰጥቶታል። የሕይወት አቅጣጫውን እንዲመራ፣ ኑሮን እንዲመራ፣ በሰው መካከል እንዲያልፍ ኃላፊነቱ ከእግዚአብሔር ነው እንጂ አንተ ስለምታውቁ አይደለም። ይህን እንድታደርግ በአንተ ሕይወት ውስጥ በአንተ ማንነት ውስጥ እንደ ስሜት በአእምሮ ውስጥ እንዲሰማ ያስቀመጠልህ እግዚአብሔር ነው እንጂ አንተ ስለምታውቅ ሰው መሆንን ስለተረዳህ ከሚያውቁ ሰዎች ወይም ቀድሞ ከነበሩ አባቶች የሚያደርጉትን ነገሮች ተለማምደህ ስለመጣ አይደለም። እንደዛ አይደለም። እግዚአብሔር እኔ አንድ ብቻውን ሲሆን በእኔ ብቸኝነት ማንነት ውስጥ በዓለም ሳለው በምን መልክ በሱ ፊት መመላለስ እንዳለበት ኃላፊነት ሰጥቶኛል። ይህንን ኃላፊነት መምራት ነው የከበደን ያለው። ሰው እጅግ በጣም ከታታ የምትሉ ሰዎች እንጀራን መብላት በምን መንገድ እንደሆነ አቅቷቸው ያንን በመፈለግ ማስተዳደር ወይም መያዝ የሚችሉበትን ነገር እየጣሉ እየበተኑ ዘመናቸው ያልቃል። ከዛ በኋላስ በማይመች ወይም ሊረባ በማይችል ቦታ ላይ ሲቀመጡ ታገኙታላችሁ። እግዚአብሔር አእምሮዬ፣ ልቤ፣ መንፈሴ፣ ጉልበቴ እየበረታ ያለ የሚቀጥለውን በዚህ ላይ በጣም ትኩረት ልናደርገው ይገባል። ቅዱሳን እግዚአብሔር በሕይወታችሁ ከሰጠው ነገር እነዚህ ነገሮች በምትኖሩበት አካባቢ ካሉ ሰዎች ጋር ያላችሁትን ህብረት አስተካክሉ። ኑሯችሁን የምታስተዳድሩበትን መንገድ በእግዚአብሔር ቃል ተደግፋችሁ ይዩት። መንፈሳዊ ህይወታችሁ በየትኛው ሰዓት የሚሰማችሁ ስሜት ለማርካት እንደምትፈልጉ በዛ ሰዓት በደንብ ይዩት፣ አስተካክሉላት። ህይወት በምንድን ነው የምትደሰተው? በመልኮ ነው። አመልኮ የሚገኝበት ስፍራ በመዋል ነው።
እንጀራ ስለበላች ቤት ስላላት አይደለም ደስታዋ። ዓለም ውስጥ ብዙ ነገር ስላለ አይደለም። ሕይወት የምትደሰተው እግዚአብሔር ስታመልክ ብቻ ነው። የእግዚአብሔርን ቃል ስታነብ በሕይወት ውስጥ የሆነ ምንጭ ታስተላልፋል። የሆነ ነገር ከሕይወት ታቀላለህ፣ ከአእምሮ ታቀላለህ። መጽሐፍ ቅዱስ የምታነብበት ሰዓት ላይ የሚሰማችሁ ስሜት አለ። ያ ማን ናት? የረካች ያለችው ነፍስ ናት፣ ሕይወት ናት። ሕይወታችሁን ብትለካው በበላችሁበት እንጀራ አይደለም፣ በተኛችሁበት እንቅልፍ አይደለም። ሕይወት እጅግ በጣም የደስታው ምንጯ የእግዚአብሔር ቃል ነው። ቃሉ እጅግ በጣም በተመገበች ሰዓት አርፋ ነው የምትተኛው። አትገለባበጥም፣ እንቅልፍ ጠፍቶባት አትጨናነቅም። መታወቅ የሚባል ነገር አያጋጥማትም። እንደዚህ ነገር ካላችሁ በሕይወታችሁ ወደ እግዚአብሔር ቃል ተመለሱ። ሕይወት የምትፈልግበትን የጥማቷን ውሃ ስላላገኘች ነው። ኢየሱስ ክርስቶስ ዳግም ሰው ልጅ ሊጠማበት የማይችል እውነተኛ የሆነ የሕይወት ውሃ ምንጭ ነኝ ካለ ምንጩ ምንድን ነው? በተኛበት ሰዓት ማረፍ ነው። ምንጩ ምንድን ነው? በጸለያችሁበት ጊዜ ለሕይወት የሚሰማ ደስታ ነው። እነዚህ ደስታዎች የምታገኙት ኑሯችሁ ስለተሰራ አይደለም፣ ቤት ስለሰራችሁ አይደለም፣ ከተማ ውስጥ በጣም ታዋቂ ሰው ስለሆንክ አይደለም። በጣም ሕይወታችሁ ላይ የሚሰማው ወይም የሕይወት ጥያቄ መመለስ የምትችሉት ወደ እግዚአብሔር ቃል በመመለስ ነው። የእግዚአብሔርን ቃል የሚያነብ ሰው የሕይወት ጥማቴን ያረገዋል። በሕይወታችሁ ላይ የሚሰማውን ትልልቅ የሚባሉትን ችግሮችን ማቃለል የምትችሉት ወደ እግዚአብሔር አመልኮ ስፍራ ስትመጡ፣ እግዚአብሔር ስታመልኩ፣ እግዚአብሔር ከሚያመልኩ ሰዎች ጋር ህብረት ስታደርጉ፣ ጌታ ስትጸልዩ፣ በጸሎት ስትደሰቱ፣ በጸሎት ሰዓት ውስጣችሁ ላይ የሆነ መንፈስ ስትሰማችሁ፣ ያን ጊዜ ነፍሳችሁ ደስ ትሰኛለች። ሰሞኑን ሰው እንደዚያ አለ፣ ቆያን አንተ አትጨነቅ። ለምን ትጨነቃለህ? የሆነ ቦታ የሆነ ነገር ለማስጨረስ አብረን የተባባሉ ነበረ። ያጨንቀኝ ነው ይሄ ሁሉ ነገር እየተፈጠረ ወይኔ እግዚአብሔር ነው እናንታያት ማን ነብሰኝ። አንድ ቀን ፈቃደኛ ከሆንክ እኔ እንደዚህ ወደሚያደርግልህ ስፍራ ልውሰድና አንተም ትሆናለህ። ሃሌሉያ ይታረደኛ ከዚህ ይመጣል። አሜን። በጌታ ነው ሰው አሜን። አያችሁ አንተ እኮ በተረጋጋ መንፈስ ነው የሆነ ጉዳይ አለበት ቦታ ስትምትለ ሌላ የታወቀ ነው ሌላ የተረበሸ ነው የሚመራው። አንተ ተረጋግተህ ነው የምትመራው። ከሌሎች ሰዎች የሚተናገረው መልእክት ሌሎችን ያስጨንቃል። አንተ መልስ ነው የምታዘጋጀው። ይሄ ሁሉ ቢያደርግልህ መምረዳ እግዚአብሔር ነው።